ሳሚ ባላለሁ ለግቢ ፍሬሽ ተማሪ ነኝ። በዛ ላይ ቺክ አተራማሽ አንድ ቆንጆ ነኝ የምትል ቺክ አታመልጠኝ። ይሄ ደግሞ ቻቻ ይባላል። የሐረርጌ ልጅ ነው። ተጫዋችና መላሳ። ኬቢ ይባላል። ኮስታራና ነጭናጫ ነገር ነው። ወይኔ ልንማር ነው መሰለኝ። ትምህርት ሊገባኝ ነው። እቺንማ በላታለሁ ጋይስ። እናንተ ተረጋጉ። ሃይስኩል ያለን መሰላችሁ እንዴ? የትም ይሁን ማንም ትሁን እኔ እኮ ሳሚ ነኝ። ትቀልዳለህ? እሙዬ ይሄን ውበት ከ10 100 ሰጥቼዋለሁ። ምንድነው እሱ? ማትስ ይቸራል እንዴ? ቁጥር አበዛ። ምን ይመስላል? ይኸውላችሁ እቺ ልጅ በአንድ ወር ውስጥ ድብን ያለ ፍቅር ካላስያዝኳት እኔ ሳሚ አይደለሁ። እናሲዝ አይደለም ፍቅር ስልኳን አትቀበላትም። ከፈለክ በ5000 ብር 10,000 ብር አድርገው። እንዴ በአንድ ወር ብሎ በአንድ ሳምንት ውስጥ ሊበላ ነው። ይሄ ተምች ስማ 10,000 ብሩን አዘጋጅሽ። ስሚማ አሁን ሻይንተሽ ሄደው ልጅ ታውቂዋለሽ? አይ አንድ ቀን ነው የማውቀው። ምን ነው? ምን? አረ እንደዛ ነው። ጨዋታው በማን እንደሚልስ እናሳያቸዋለን። ሴት ልጅ በጣም የምትፈልገው ነገር መወደድን ነው። ወንድ ልጅ በመጀመሪያ ካልደወለ ታክቲክ ነው ማለት ነው። ስለዚህ መውደድን እያስመሰልክ መረብን መዘርጋት። በሁለተኛው ካልደወለ ግን መደመም ትጀምራለሽ። በሶስተኛው ካልደወለ በፍቅር ትወድቂያለሽ። አብዛኛውን የሀበሻ ወንዶች እንደዚህ አይነት ቀሽ ማጠባበስ ነው የሚጠብሱት። እንዴት? በቃ ሴቶችዬ በኋላ እናወራለን። እንዴት? በቃ ጋይስ 6 ቺኮቹ እየመጡ ነው። ጓደኞቼ ናቸው፣ ተዋወቂያቸው። ሰላም። ስማ ኪቢ፣ ይህን እጅ ጠበቅ አድርገህ ያዝ። ልብስ ስታጥብ ለማስጨነት፣ ሲመር ደግሞ ራስን ለማጥፊያነት ይጠቅማል። ምን ለማለት ፈልገ ነው? ቀጭነሽ እያልከኝ ነው? የለም ሾጣጣ። አይ አመድ በዱቄት ቀላሉ ዱቄታ። አቦ አንቺ በጥፊ እንዳለሽ። እሺ ልቀቀኝ አቦ። ወንድነ ሞክረኛ፣ ልቀቂኝ። በጣም ይቅርታ እሺ፣ ባለፈው ለተፈጠረው ነገር። አረ እኔ ራሱ ይቅርታ። ከዛ ጋር ሳይሽ እኮ ሰላም ልበልሽ ብዬ ነው። ምን ነው ብቻሽ? አይ እንደዚህ ጸጥ ያለ ቦታ ስለሚመቸኝ ነው። ለነገሩ ደስ የሚል ነገር አለው ቦታው። አንቺ ብራዘር ቤል አንድ ቡና አገኛት እና ትቀልዳለህ እንዴ? አይሳም በቃ ፍቅር ማሰስ እንደዚህ ቀላል አደረከዋ? በመጀመሪያ ደረጃ ፍቅር ለምትለው ነገር ግድ የለኝም፣ እልህ ስለያሳዝችኝ እንጂ። ቆይ በምን ስሌት በምን ቀመር ውስጥ ነው በአንድ ወር ውስጥ ፍቅር የምታስይዛት? ይኸውልህ ኬቢሻ፣ ሴቶች በአንዴ በፍቅር ጠብ እንዲሉ ተደርገው ነው ፕሮግራም የተደረጉት። ማለት ምን መሰለህ ኬቢሻ፣ ሴት ልጅ በፍቅር ጠብ ለማድረግ መጀመሪያ ባህሪዋን ማወቅ፣ ከዛ ሁሉም ቀላል ነው። ቆይ ዛሬ ጠፍተሽ ነው? ከሳም ጋር ነበርኩ። ከሳም ጋር? አዎ ምን ነው? ረዱዬ ግን ወንዶች መጽሐፍ ናቸው ተነበው የሚያልቁ። እነሱን ፍቅር ማስያዝ ይከብዳል። ወንድ ልጅ በፍቅር ጠብ በማድረግ ልክ ኬክ እንደመቁረስ ቀላል ነው። ሳም የት ነው እንደዚህ እየተጣደፍክ የምትሄደው? ወደ ክላስ እየገባው ነው። ምን ነው? ትንሽ እግሬን እኮ ቁርጭምጭሚቴ ጋር ሽምቅቅ አድርጎኝ። ወይኔ እግሬን። ነይ ቆይ ወደዛ ጋር እንሂድ።
ያስረግጥሻል። እስኪ ሞክሪ። እሰይ የታባቱ ሰራውለት ዛሬ። እንዴት ሳያመኝ አመመኝ እያልኩኝ ነው። አሁን ወደ ወጥመድ እያስገባሁትኝ ነው። ጨዋታው ጀምሯል። ረዱ ግን ስታሳዝን። አንተ ልጅ ፍቅር አስይዛለሁ ብሎ በኋላ ፍቅር እንዳይዘ ወይኔ ግሬ እውነትም እግርሽን አሞሽ የለ እንዴ? ይቅርታ ስለዋሸሁክ። ትቀጫለሽ። እሺ ምን ልቀጣ? ዘፈኝልኝ። ሐኪሜ ነህ መድኃኒቴ ፈዋሼ ነህ ለኔነቴ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ መነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺን ሳልፈዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ። አንቺ ኧረ ዛሬ ቅሌቴን ብነግርሽ። ምን ሆንሽ? መንገድ ላይ እየጨፈርኩ ማንን ባገኝ ጥሩ ነው? ማንን አገኘሽ? ሳምን። ኧረ አትቀልጅ። ወይኔ ቅሌትሽ። ብራዘር ፒስ ነው። ስማ ማኪቢ፣ ረዱ ግን ጌም የምታውቀው ይመስላል። እንዴት ልታውቁ ትችላለች? ታዲያ ማን ነግሯት ይሆን? እኔ አልነገርኳት። ማይቀርያ ወቁት ስሱን ቢዘውትር አንቲ ማየት እንዴት ንንገድስ ሙደድን ዛሬ አስጨንቁኛል አዲሱ ፍቅር። ዛሬ ከረዱ ጋር የሚገርም ታይም ነበረ። ኧረ ወይኔ ረዲ ደስ ስትል፣ ባለፈው ስታሳዝን፣ አሁን ደግሞ ደስ ስትል። አንተ ልጅ ከሷ ይልቅ አንተ እያሳሰብከኝ ነው። ይሄ ሞኝ እኮ እልም ያለ ፉንቃ ውስጥ ከትቻታለሁ ብሎ ነው የሚያስበው። አይ ወንዶች ሁሉም እኮ አንድ አይነቶች ናቸው። እንደውም ለምን አልደውልላት? አይዞህ ወንድሜ። ኧረ ደወለ። ሄሎ ረዲ፣ እኔ የምልሽ ነገ ለምን እራት አልጋብዝሽ? ኦኬ፣ እራቱ ቁርስ ከሌለው ይመቸኛል። እሺ ተስማምቻለሁ። ጨዋታው የሚጠናቀቅበት ጊዜ ደረሰ። ነገ ጉዱን እናያለን። ቆንጆ ቢሆን የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት ረዱዬ። ወይ ሰው ረዱዬ፣ የደበኩሽ ነገር አለ። ቆይ ከዛ በፊት ግን እራት እንብላ። ልዩ ተፈጥሮ ምን መሰለሽ፣ መጀመሪያ ከጓደኞቼ ጋር አስይዤ ነበር አንቺን የቀረብኩሽ፣ ፍቅር እንደማስይዝሽ ማለት ነው። ከዛ በኋላ እየቀረብኩሽ ስመጣ የበለጠ እየወደድኩሽ እና እያፈቀርኩሽ መጣ። ረዱዬ፣ አፈቅርሻለሁ አይደል? እናንተ አሲሳችሁ ፊልማችሁን ስትሰሩ እኛን ግን ያዝናናን ነበረ። በቀመር ከሆነ ደግሞ ሴት ልጅ የሚያክላት የለም። ሁለተኛ አጠገቤ እንዳትደርስ። የአራት መቶ ፍቅር እንዴ! ኧረ እንደመጣልሽ ትዝታ እና አፍቃሪው 10,000 ብርሽን ተበላሻ። ፍቅር 300 ምን ነው ረዱዬ? ሳም ናፈቀኝ ባክሽ። ሳሚ ናፈቀኝ። ኬቢ ምን ፈለግሽ? ሳሚ ለምንድን ነው የማይመጣው? ግቢ ውስጥ አይቼው አላውቅም።
ለምንድን ነው ግቢ የማይመጣው ትላለች እንዴ? በአንቺ ምክንያት ነው እንዴ? እኔ ምን አጠፋው? እራሱ እኮ ነው። ደግሞ ጥፋተኛ ከተባለ ምን ነኝ? ወደ አላሰበው ጨዋታ ያስገባሁት። በእናትህ ኬቢ ሳምጋው ሰደኝ በእናትህ ሳም ሳም እወድሃለሁ ትተኛለህ መስለኝ ነበር ድሮ ፍቅሬ ገራገር አፌን ፈታሁ ግን እንደሚሆን እንደማይቀር ያወቅኩት ሱሱን ቢዘውትር አንቺን ማየት